ሰላም አለይኩም ኢትዮጵያንስ ደህና ናችሁ ወይ? ወደ ኢትዮጵያውያን እንዴት ነው? አምሹር ብዙ አይነት ሀዘን እንዳለ ኢትዮጵያ ውስጥ የታወቀ ነው። ዛሬ ድምጥማጤ ወጥቼ ነው ያልኩት። በጣም ቀፎኝ እናፍዝናፍ በቃ እኮ የመግደል የሬፕ ማድረግ የድንቁርና የውሸት የድፍረት የሃይማኖት መዘንፈል እንደዛ ሆነ እኮ ባህሉ በዓለም ውስጥ በእንደዚህ አይነት የተጨማለቀ ባህል የሆነበት መግደል፣ መስረቅ፣ መዝረፍ እንደዚህ አይነት አይተን አናውቅም። ለምንድን ነው ይሄ ሰውዬ የመጣው? ምናልባት ኢትዮጵያ እንድትጠፋ ነው ወይስ አንድ ነገር እንዲበቅል ነው? ከዚህ ሰዎች እስኪ በዚህ እንጀምር። በጣም አዝኜ ነው ያልኩት። ወደ ኢትዮጵያ በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ኢትዮጵያን ማንም አቁማት አያውቅም፣ ማንምም አያቆማት። ይሄም ማይሆን ዝም ብሎ ባዶ ፍላጎት ነው። አንተ ግን እያቆምካት እኮ ነው። አቆምካት ብቻ አይደለም ሰባበርካት። ሰይጣን ሰው መስለህ መጣ። ሮንግ ኢንቨስትመንት ነው። በነገራችን ላይ ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። ይህ ሁሉ ትምክህት ከየት ነው የመጣው? ምን አይነት ሰይጣን ነው የወረደ? ጠላት የምትለው ምን አይነት ሰይጣን ነው ውስጥ ሆኖ እንደዚህ የሚያደርግ? ሰዎቹ ትንሽ ቆዩና አንድ ነገር አለ ማሳያችሁ። በጣም የሚያሳዝን አዝናለሁ። ህይወት ለአንድ ህይወት ለዚህ ሰውዬ ህይወት መሞቱ ላይ ቀር። ይህ ሀገር የአብዲሳ አጋ ሀገር ነው። አብዲሳ አጋ በሰው ምድር ታስሮ ሳለ የሀገሩ ወረራ ከሀገሩ አርበኞች ጋር መታገል ሲያቅተው እዛው ሀገራቸው ውስጥ ሆኖ ሰላም እንደነሳቸው ኢትዮጵያውያን ስንነካ ስንጠቃ በምድራችን ብቻ ሳይሆን በእኛ በሚባለው ምድር ችግር ፈጣሪዎች መሆናቸው አይነት ትምክህተኛ ነህ እባክህ። አንተ ከተፈጠርክ ጀምሮ እኔ ኢትዮጵያዊ ነበርኩኝ። ይህም ነበርኩበት ጊዜ አስታውሳለሁ። አምቼው ዘን ነኝ እኔ አምቼው ፋኖ ሆኛለሁ። እንዴት አይነት የተረገምክ ሰው ነህ እባክህ። በምን አይነት መንገድ ነው ኢትዮጵያዊነትን የምትገልጸው? እንዲህ አይነት ታይቶ አይታወቅም። ያ እንዳይሆን የኔ ምክር ተስማምቶ ተግባብቶ በህግ አግባብ መፍታት ይቻላል። ህዳሴም ምንም ችግር እንደምታዩት ውሃ እየፈሰነ ወደ ሱዳን ይቀጥላል። እኛ ወደ ሱዳን የሚሄደውን ውሃ የማቆም ፍላጎትም የለንም፣ አናረግም፣ አንፈልግም። ሱዳን ወንድሞቻችን ይገባቸዋል። የሚገባቸውን ሼር በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማያስፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ። ስንት ጊዜ እንደዋሸህ ታውቃለህ? ስንት ጊዜ እንደፎከርክ ታውቃለህ? መቼ ነው የሚያልቀው? ለምን ጠራርገህ ፍራንክህን ይዘህ አጠፋላቸውም? ኢትዮጵያኖችን እኮ ነው የምለው፣ ኤርትራውያንን ምናምን ተወውና። የተረገምክ እንዴት ትተኛለህ? እንዴት ነው የምትተኛው? ዓለም እንዴት ያምናል? እስካሁን ከቀኝ ከግራ ከፊት ከታች ብዙዎቹን አናግሬያለሁ። በአንድ አፍ ይገባቸዋል። ኢትዮጵያ ያሰበችውን ብልጽግና ማረጋገጥ አትችልም። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው ራሱ መለወጥ ካልቻለ። ሀብታም ከሆነስ መሸከም ይችላል። በጣም ቀፋፊ ነው። ሰዎቹ ፊቱን ማየት አልፈልግም። እንዴት አይነት ሰይጣን ነው የመጣው? በእናታችሁ የትኛዋ ኢትዮጵያ ነች እንደዚህ እያረክ የምታደርገው? እኮ ነው ምን ያለሁት። ምን አይነት ሰይጣን ነው የመጣው ኢትዮጵያ ውስጥ? ሰዎቹ እኔ አልቻልኩም። ያስደስት ነው። በአንጻሩ በተቃራኒው ሌላ ስሜት ውስጥ ከቶ
እንደው በጣም አጥንት ውስጥ ድረስ በዘለቀ ሐዘን እየመታን ያለው ደግሞ የአንዲት የፋኖ ታጋይ በአገዛዙ የተወሰደባት የጭካኔ እርምጃ ነው። ከሱን ጀምር። እቺን ትገድላለህ አብቹ፣ እቺን እየገደልክ ኢትዮጵያዊ ነኝ ትላለህ። ኧረ ገድለህ ብታስቀብራት አንድ ነገር ነው። እቺን ቆራርጠህ እንደ ክትፎ እንደ ዶሮ ኢትዮጵያዊ ነኝ ትላለህ። ፋኖም በዓለም ትባላለች። 19 ዓመቷ ነው። በዚህ ዕድሜዋ ብዙ ነገር ማድረግ ትችል ነበረ። እንደሌላው የኢትዮጵያ ወጣት የምን ትግል ነው የምን ጫካ ነው ብላ የራሷን የግሏን ህይወት መምራት ትችል ነበረ። ግን የአማራ ህዝብ ተበደለ፣ የአማራ ህዝብ የሉና አደጋለሁ ብላ በረሃ ወጣች፣ ጫካ ወጣች፣ ስትታገል ቆየች። አሁን በመጨረሻም በአገዛዙ የጭካኔ እርምጃ ተወስዶባታል። መስፍን ታሪኩ በጣም ከባድ ነው። እዚህ በአደባባይም ለመናገር ይከብዳል። ከያዟት በኋላ በግዳጅ ላይ ያለች ነው የተያዘችው፣ በተመታን የተያዘችው። ነገር ግን በአሰቃቂ ሁኔታ ከገደሏት በኋላ ጡቷንም ቆርጠዋል። ላይ የጻፈችውን አማራ በሚል የጻፈችውን ንቅሳትም እንደዚሁ ቆዳዋን ገፈው ነው የጣሉት ወይም ደግሞ ያስወገዱት። ብዙ ቦታ በስለት ተልትለዋታል። አስክሬኗንም ማንኩሳ ከተማ አውራ ጎዳና ላይ ነው ጥለው የሄዱት። እጅግ የሚዘገንን ነው። ይህንን የሰማ ሁሉ አዝኗል። የሰው ልጅ ርኅራኄ ያለው ልቡ ለመልካም ነገር የተነሳ የሰው ልጅ በሙሉ ይህንን ነገር ሲሰማ እጅጉን ያዘነው። እስቲ መስፍን ስለዚህ ጉዳይ በተወሰነ ደረጃ ያንተን ስሜት። ምታምኑም ባታምኑም እኔ በጣም ተረብሾ ነው የዋልኩት እስከዚህ ድረስ። What is the meaning of life? For how long does a person want to live in this life? እንደዚህ ያክ መኖር ትፈልጋለህ? ሰው እየገደልክ እያመፅክ ብሎ እችን ልጅ ማሰር እኮ ይችሉ ነበር። ምን አይነት መከራ ውስጥ ነን የገባ ነው። ሰዎቹ እኔ ኤርትራዊ ነኝ ምንም አይደለም፣ እሱ የኔ ማንነት የሂውማን ሬስ ዲጀነሬሽን ውድቀት ነው። በጣም ያሳዝን። እስቲ አጋራ። ምንድነው መሰለህ I'm just like Hey guys, is your tire pressure light stuck on even when your tires are fine? I had the same headache until ዛሬ በጣም አስቀያሚ ቀን ነው ማለት እንዳጋጣሚ ደግሞ የሆነ ግራፊክስ የሆነ ቪዲዮ ማይቼ ነበር። በጣም ባላዩ ቀኑ ሙሉ ማለት የሚረብሽ ነገር ነው። ዛሬ ባላዩ ደስ ባለኝ ነበር ያየሁትና ይሄ ዝም ብሎ ወሬ አሁን የምናወራው ዝም ብሎ እንትን የተፈጠረ ወሬ ምናምን አይደለም። በተጨባጭ ማስረጃ ያለው ማን እንደሆነች የሚታወቅ ያ ብቻ ሳይሆን ግፉ ያ በደሉ ከተፈጸመ በኋላ ያ ቦታ ያሁን ያልከው ቦታ ላይ አስከሬኗን ጥለው ያ የተባለው የሰውነት አካሎቿ ጎለው የሚታዩበት ሁኔታ ነው ያለውና አንድ ሰው በጦርነት ህግ ማንኛውም ሰው ይማረካል። ያለፈው ሳምንት አይተናል አይደል? በወሎ ግንባር በመስራቅ አማራ በጣም በብዙ ሺህ የሚቆጠሩ የብልጽግና ወታደሮች ተማርከዋል። በጥሩ ሁኔታ ነው የተያዙት። እንዲያውም ከዛም አልፎ ቀይ መስቀል እንዲረከበው ነው ብልጽግና ማነው ፋኖ ጠይቆ ቀይ መስቀል ሰባይ በሆነ መንገድ እነዚህን ምርኮኞች ቁስለኞቹን ጨምሮ ተረክቦ ወደሚገባ ቦታ ያሻገረበት ሁኔታ ነው ያለው። በሌላ በኩል ይሄ የምናየው ብልጽግና ልጅቷ 19 ዓመቷ ነው። በጣም ገና ልጅ ማለት ልጅ የሚባለው ነገር በጣም አይገልጻትም። በዚህ ደረጃ ጭካኔው ምለኔ እንዲህ አይነት ሰው እንዲህ አይነት መልክ ምናምን እያየ ሰውነት ጡት ለመቁረጥ ቆዳ ለመክፈፍ ምናምን መነሳት ማሰቡ ራሱ በጣም የሚገርም ነገር ነው። በነገራችን ላይ ምንድነው እንደዚህ ምን አሰብ ምንድነው ለምንድነው እነዚህ ሰዎች እንደዚህ አሰብ የምትሉት ባህር የምትሉት ለማን ነው? ማን ነው ኢትዮጵያዊው? 19 ዓመት ልጅ 20 እንኳን ያልሞላት ስህተት አድርጋ መግባት ትችላለች ተብሎ እንኳን ይቅርታ እንኳን መስጠት አይቻልም ወይ? ምን አይነት መርገምት ነው? አብቹ አንተ የምትገባበት ሲኦል አንተን ብሎ ነው ነፃ አውጪ፣ አንተን ብሎ ነው ባህር አምጪ። ቢከረምኩ ያስጨከናቸው ምንድነው ምክንያቱ ምናምን ነገር ይንተናል። በቃ ትልቁ ነገር ፍርሃታቸው ነው። ውስጣቸው ያለው ፍርሃት፣ ውስጣቸው ያለው ጥላቻ፣ ውስጣቸው ያለው በቃ መበርገግ ነው። እሷን አግኝተው እንግዲህ ፋኖን በነገራችን ላይ ፋኖን በዚህ ደረጃ በቃ እንደዚህ ነው የሚያደርጉት። በቃ ለሌሎቹ የፋኖ መሪዎች ተዋጋዮች መልእክት ነው። እናንተንም ብንይዛችሁ እንደዚህ ነው የምናደርጋችሁ ነው።
እና አሁን አንዳንድ ሰዎች መንግስት ምርት ያርጓልና እጅ እንሰጣለን ብለው የሚያስቡ ሰዎች ካሉ በደንብ ሊያስቡበት የሚገባ ለማንም አይደለም እጃቸውን የሚሰጡት ለአውሬ ነው እጃቸውን የሚሰጡት በቃ ጀስት የሆነ አፉን የከፈተ አዞ እዛ ውስጥ ነው ሰውነትን የምታስገባውና እኔ በጣም ለማሰብ ከባድ ነው ቪዲዮን አይቼዋለሁ እምየዋለሁ በዚህኛው ዘመን ይፈጸማል የመንግስት መደበኛ ሰራዊት ይፈጸማል ብዬ እንዴት ልጅቷን ደግሞ በኋላ ፎቶ አለ ጥፎ ሳይ እንዴት ይመጣል እንዴት ይሆንላቸው አንድ ሰው እንዴት ይሆንለታል ቢላ አንስቶ ወይም ደግሞ ሌላ መቁረጫ ነገር ስለት ነገር አንስቶ ጡቷን ለመቁረጥ ቆዳዋን ለመክፈፍ ምናምን መሳይ ግን ይሄ ነገር ለታሪክ እናታችሁ ለታሪክ ብቻ አይደለም እንዲህ አይነት ኢንጀስቲስ አድዋ ውስጥ እኮ ኤርትራኖች ተቆራርጠዋል አይደለም ለኢትዮጵያኖች ማውራት አይፈልጉም ይህን ነገር ግን ታሪካችን ይወጣል የታወቀ እስከ 850 የሚሆኑ ኤርትራኖች እኮ ተቆራርጠዋል አንድ እጅና አንድ እግር በመጋዝ በምናምን በዚህ ጊዜ እንደዚህ ይደረጋል ኢትዮጵያ ውስጥ አንድን ሰው ምን ሞቲቬት ያደርገዋል የሰው ልጅ እንዲህ አይነት ትንሽ ልጅ ምናምን ቆዳዋን ስትቆራርጣት ጡት መቁረጥ እንዴት አድርጎ እያየህ ታደርገዋለህ እንዴት አድርገህ ስትተኛል አብቹ ምን አይነት ኃጢአተኛ እንደሆን ታውቃለህ ወይ አንተን ያመጣው አንድ የሆነ ነገር መካስ አለበት እግዚአብሔር ሁላችንም ሰዎች ካሁን በኋላ እንዲህ አይነት በሰው ህይወት እንዲህ አይነት ድፍረት በሬፕ በጄኖሳይድ በድንቁርና ትምህርት ቤት ተዘግቶ አንድ ጄኔሬሽን ጠፍቶ ኮምፕሊትሊ በረሃብ በኮራፕሽን በጭካኔ በስስት one life to live man አንድ ህይወት ብቻ አሰብን ትፈልጋለች ሱዳንን ትፈልጋለች ያቺ ህይወት ሶማሌን ትፈልጋለች ሁሉንም መግዛት እንደዚህ አርጋ ቆራርጣ ሰዎችን እንዲህ አርጋ ቆራርጣ ማረግ ትችላለች ውድ ኢትዮጵያውያን በጣም አዝናለሁ አንድ ነገር በትግርኛ እናገራለሁ ኤሪትራውያን እዞም ሰባት እዚኦም ከም ዝገሮም ህዝቦም ዘይገደፉ ህሰቡ ኣብ ኤርትራ ኣቶም ታይ ከም ዝገቡ ምስ እዚኦም ዝሰርሑ ሰባት ከመይ ጌርካ ከም ዝወሓጠልና ንዓና ሞግደፎ እንታይ እዮም ዝደልዩ ዘለዉ በዓል ብጌድ ሓመሉ ሕጂ ህዝብና አሁንም እያፈሱት ነው አዲስ አበባ ይፈስ እንታይ እዮም እዚኦም ምን ይባላል ማይ ካንደለንስ ለሁሉም ኢትዮጵያዊ ለሁሉም የዓለም ህዝብ ሰላም የሚፈልግ ለሁሉም ኤሪትሪያዊ ለሁሉም ትግሬንስ ትግራይ ውስጥ የሚገደሉት ያሉት አሁን በድሮ በእናታችሁ ምንድነው የመጣው ኢትዮጵያ ውስጥ ዴት አይነት ኢኖሰንት ልጆች ደግሞ ተገድለዋል ትግራይ ውስጥ አይደለም ይሄ ግን የሁላችን ሀዘን ነው ማን የአማራ ብቻ አይደለም የሁላችን የኤርትራውም ሀዘን ነው የሱዳኒስ ሀዘን ነው የሶማሊያን ሀዘን ነው የትግራይ ሀዘን ነው የአፋር ሀዘን ነው የሶማሊያ ሀዘን ነው የኦሮሞም ሀዘን ነው እስከ መቼ ድረስ እንደሚገፉት ግን ይቀመጣል ይሄ ወንጀል ነው የጦር ወንጀል ነው አስከፊ ወንጀል ነው በሰብአዊ ፍጥረት ላይ የተፈጸመ ወንጀል ነው ኢትዮጵያውያን ይሄንን ካለወጣችሁ በዚች ምስኪን ልጅ ዓለም ካላስተዋወቃችሁ ምን ማትረቡ አትረቡ ሜዲያ አለ ምናምን ገለባብጡት አሁን ገለባብጡት ዓለም ማወቅ አለበት ምን አይነት ሰይጣን እንደመጣ ወንጀሉ ዝም ብሎ ተፈጽሞ እንዲሁ አዝነን እንደው በቃ እቺ ልጅ በዓለም እንደዚህ ሆነ እንዴት ተፈጸመ ብለን የምንተው ነገር አይደለም ማስረጃ ያለው ወንጀል ነው በነገራችን ላይ ይሄን ቅድም ያልኩ ቪዲዮ አለ አሁን እዚህ ላይ ሼር ማድረግ አይቻልም ብዙ ሰዎች አይተውታል ብዙ ቦታ ደርሷል ማስረጃው አለ ይሄንን ወንጀል ብርሃኑ ጁላ ይጠየቅበታል የፈለጋችሁትን ነገር አድርጉ ብሎ ማለት ነው መሐመድ ተሰማ ይጠየቅበታል ይሄን ነገር አብይ አህመድ የትም ቦታ ቢሄድ ይጠየቅበታል ይሄ ዲሞንስትሬት ለምን አታረጉም ኢትዮጵያውያን ግልብጥብጡ ለምን አታወጡትም ዓለም አሁን ክረምት ነው ኦፍ ኮርስ ግን ዲሞንስትሬሽን እቺን ከረሳችኋት ሰዎች አይደላችሁ የገቡበት ገብተን የዚችን ልጅ ደም የዚችን ልጅ እንደዚህ የሆነው ነገር በነገራችን ላይ ፍትህ እንዲያገኝ እናደርጋለን በእውነት ይሄ በጣም እኔ ለራሴ የምገባው ቃል ነው በጣም ስሜት የሚነካ ነገር ነውና
ብዙ ነገር አለ። ሴት ልጅ ነች 19 ዓመት ደግሞ ሲባል በጣም ከባድ ነው። እኔ አዶን ነው ማለት እነዚህ ሰዎች አሁን ሄደው ገብተው ምግብ ይበላላቸዋል እንደዚህ የፈጸሙ ሰዎች እነሱ ብቻ አይደሉም። በነገራችን ላይ ከዚህ አሁን ብልጽግና ከሚባለው ኃይል ጋር የሚሰሩ የአማራ ብልጽግና ሰዎች የአማራ ተወላጅ የሆኑ ሰዎች ሪሊ አሁን አይምሯቸውን አሁን ይሄ ነገር ይቀበለዋል? እቺ ልጅ አሁን የተፈጸመባት ነገር እንትን ነው ብሎ ያስባሉ? ጃውሳ ፋኖ ነች፣ ስለዚህ ምንም አይነት ነገር ቢፈጸም ትክክል ነው ብለው ያምናሉ? ይሄን ህሊናቸው ይቀበላል? በእነሱ ቤተሰብ አባል በእነሱ ልጅ ላይ ይሄ አይደለም እንደው ትንሽ የመርፌ ምላጭ ሰውነታቸውን ቢቆርጣቸው እንዴት ነው የሚሰማቸው ያውቁታል? በጣም እንትን ነው ማለት በጣም ሰውን ስሜት እንትን የሚል ነገር ነው። ይሄንን ምለው ለሌላ ለወሬ ብቻ በደንብ በተጨባጭ የተደረገ የታየ ማስረጃ ያለው ነገር ስለሆነ ነው። እኔ መልእክት በጣም እንትን ምለው ምንድነው ከብልጽግና ጋር ለሚሰሩ የአማራ ተወላጆች ወታደርም ሲቪሊያንም ለሆኑት ይሄን እንትን ተመልከቱ። አንድ ህይወት እኮ ነው ሰዎች በምንድነው ህይወት አንድ እኮ ነች። የዛሬ 100 ዓመት እኮ ሁላችንም ጠፍተናል። ያልተወለደው እስከዛ ድረስ አይደርስም። በጣም ያሳዝናል። ለምንድነው ከሱ ጋር ያሉት እነ ብርሃኑ ነጋ ለምንድነው እነሱ ሳያሉት? በእናታችሁ ምንድነው የሚበሉት ያሉት? በምንድነው የሰከሩት? የሬፕ ሀገር አረጉት እኮ የድፍረት የጄኖሳይድ የውሸት የድንቁርና ጄኖሳይድ በቃ ጄኔሬሽን እኮ ተበላሽ። ሁላችንም የምንፈራው ህዝብ ሆነ ኢትዮጵያ። ምን አይነት ልጆች ናቸው የሚመጡት? በስደት በስርቆት ሊስትሮ ሌባ ሌላ እኮ ፕሮዲስ ያደረገው ነገር የለም ሰውዬ። ለኢትዮጵያ ግን ወደብ አመጣለሁ ይላል። ስስታም ጨካኝ ደንቆሮ ጥላቻ የወረረው ምን መልእክት ነው ይሄ ለዓለም ህዝብ? ምንድነው የሚነግረን ያለው ይሄ ሰውዬ ምን እንደሆነ? በእርግጠኝነት ታዩታላችሁ። ግቡና አስቡበት። ይሄ መጨረሻችሁ ሊሆን ይገባል። እንደዚህ አይነት ግፍ አውሬ ከዚህ አይነት መንግስት ጋር ነው የምትሰሩት። ብዙ ወታደሮች ተፋላሚዎች በግፍ ሲማረኩ አይተናል። ግን በዚህ አይነት ደረጃ ነው ለማሰብ የሚከብድ ነገር ነው። ደግሞ ሁሉም ተማራኪዎች እኮ ናቸው። እነ ብርሃኑ ጁላ እኮ የተማረኩ እኮ ናቸው። ተማርከው ምህረት የተደረገላቸው ሰዎች ያው እነሱ ትላልቆች ትንሽ ልጅ ምስኪን ምንም ነገር ማታክ በ19 ዓመቱ ሰው ምንድነው የሚያውቀው? ምህረት የሚባል የለም። ለምንስ በጥይት አይገድሏት? እንዴት አይነት መከራ ውስጥ ነው የገባነው? እኔ በፍጹም ቀኑ ተበላሽቶብኝ ነው። ስለዚህ አስቡበት። ይሄ ምናልባት አንደኛው ምልክት ደውል ነው። በቃ ይሄ እንደው አንዳንዶቻችሁ የማትታወቁ እንኳን ቢሆን ህሊናችሁ ራሱ ይወቅሳችሁ። በዓለም ይችልጅን ዝም ብላችሁ ፎቶዋን ተመልከቷት። ዝም ብላችሁ በእውነት ነው የምልህ። ይሄ አሁን እንባ እየቀረበኝ ነው። እንደዚያ ማልቀስ ምን ይባለው እንባ የሚባል ነገር የማይወጣ ሰውዬ ነው። ዝም ብላችሁ መልኳን ተመልከቷት እና እኔ ጀስት እንዴት እጅ ይነሳላል? ገና እኮ ምንም ነገር እንትን ያለሽ ነች። እኔ እንጃ አካሏ ራሱ መጠንከሩን እንጃ። እቺ ልጅ እንዲያውም ተማርካ ቆስላ ስታገኛት እንዲያውም ሌላ አይነት እንክብካቤ ነው ማድረግ ያለው። ዝም ብላችሁ ተመልከቷ። በነገራችን ላይ ይሄ ነው ለኔ እንትን ለአማራ ብልጽግና ከአማራ እንትን ወጣችሁ አብራክ ወጣችሁ ብልጽግና ጋር ውስጥ ያላችሁ አንሰው ተመልከቱ። ይሄን ነገር ተመልከቱ። ህሊናችሁ ቀሳችሁ። እዚች ልጅ አሰቃቂ በሆነ መንገድ የተፈጸመው ግፍ ህሊናችሁ ቀሳችሁ። ሌላው ለፋኖ መሪዎች ለፋኖ ታጋዮች ነው። እንዲህ አይነት መስዋዕትነት እየተከፈለ ነው። እንዲህ አይነት ዋጋ እየተከፈለ ነው። ኢትዮጵያውያን በጣም ነው የሚያሳዝነው። ይቅርታ አድርጉልኝ፣ በፍጹም አልቻልኩትም። እናፍስና ምንድን ነው የሚደረገው ያለው? ወደ ምን ነው የተለወጡት እነዚህ ሰዎች? እስከዚህ ድረስ ሰይጣን ወረራቸው። እስከዚህ ድረስ እኔነት ከእግዚአብሔር ጋር የሚደፋፈር እግዚአብሔርን ማፈራ እንዲህ አይነት ህይወት ምንድን ነው? ላብቹ ተብሎ ይሁሉ ነገር ሰዎች ገና ደግሞ መውረር ይፈልጋል። ገና ሞት ጠምቶታል፣ ሱስ ሆኖበታል። ሳይሆን መቆራረጥ የሰው ህዝብ
ልጆች ሲቆራረጡ በደብ ዲስመምበርድ ሲሆኑ የእንደዛ አይነት ነገር ሴዲዝም ነው ያለው። ሴዲዝም ማለት ሰይጣናዊ የሆነ ምኞት አለ አይደለ? እና ሁላችንም ጽናት ይስጠን። ውድ ኢትዮጵያውያን ኤርትራውያን ጽናት ይስጠን። Humanity ጠቅላላ በዓለም ውስጥ everybody my condolence to the whole world. It's not even only to our region, to the whole population of the world. To the Indians, to the Chinese, to the Japanese, to the Eritreans, to the Africans, to the South Americans, Latinos, everybody. My condolence, my condolence. This is not about Ethiopians only, man. This is not about Ethiopia only. It's about the human race. The human race. Today, በጣም አስቀያሚ ነበር። ምህረት ያውርድ ሰዎቹ ከዚህ በላይ መናገር አልችልም። ቀኑ ተበላሽቶብኝ ነው አለው። በፍጹም አይምሮ የተበላሽቶ enough is enough. Somebody got to stop this devil right away, right now. We cannot afford it. Humanity afford ሊያደርገው አይችልም። ይህንን ነው ማውራት እንፈልገው። ግን የሬፒስ ካልቸር ፈጠረ፣ የሌባ ካልቸር ፈጠረ፣ የተገዳዳይ ሰው ቢትራያል፣ ውሸት፣ መግደል በቃ ሞድ ኦፍ ኦፕሬሽን ሆነ ኢትዮጵያ ውስጥ። ይህንን ካልቸር የደቆሮ ካልቸር ያልተማሩ ልጆች ደስፐሬት የሆኑ ልጆች ፈጠረ። እሱ ነው የሚያስቦካው እንጂ እሱ ይሄዳል ሰዎቹ አሲነስታ Thank you.